የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን እናታችን የቅድስት ቅዱሳን የቅዱስ ገብርኤል ወዳጆች ወንድሞች እህቶች እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በቸርነቱ በመሐሪነቱ ይህችን ሰዓትና ዕለት ባርኮና ቀድሶ የሰጠን ያለንበት በፍቅር ስሙ በረድኤት አቅርቦ በቅድስናው ስፍራ ተገኝተን ቅዱስ ቃሉን እንድንሰማ የፈቀደልን የበደላችንን ብዛት የሰውነታችንን ክፋት ተመልክቶ ያልፈረደብን ቸሩ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ይድረሰው። በክብረ ወሊድ ክብረ ድንግልና እንደ አበባ የተገኘች አማላጅነት ከርኅራኄ ጋር አብላት እመቤታችን እናታችን የባህሪያችን መመኪያ አማላጃችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳል። ድኅነታችን ለተፈጸመበት ለቅዱስ መስቀሉም ክብርና ምስጋና ይሁን። ጸሎታቸው ይረዳን፣ ቅዱሳን ጥበቃቸው ያልተለየን መላእክት እግዚአብሔር ባከበራቸው ክብር በሰጣቸው ጸጋ በየስም አጠራራቸው በየክብራቸው ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ከመልአኩ ከቅዱስ ገብርኤል ረድኤት በረከት ከሰንበት ረድኤትና በረከት ያሳትፈን። የድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳልብን ያሳድርብን። አላችሁ? እርግጠኛ ናችሁ? አሜን ለማለት ታዲያ ምን አስፈራችሁ? አሜን ማለት ይደረግልኝ ይሁንልኝ ማለት ነው። በሚነገረው ሃይማኖት አምናለሁ ማለት ነው። ሃይማኖት ከሆነ መመስከር ነው። የቅዱሳን በረከት እናገኝ ከሆነ ደግሞ አሜን ስንል በረከት እናገኛለን። ዝም ስንል ግን አልፎን ይሄዳል። ቤተክርስቲያን ልዩ የሚያደርጋት ምስጢሯ ይሄ ነው። በመናገር በመስማት መልስ በመስጠት በመጠጣት ማለት በመቅመስ በማሽተት በማየት ይሄንና የመሳሰለው ሁሉ ጸጋ የሚገኝባት ነው። ይሄንን ሁሉ ከቤታችሁ አቋርጣችሁ መጥታችሁ ብርዱን ታገሳችሁ በእሳት ስፍራ መገኘታችሁ እንዲያልፋችሁ ስላልሆነ ዝም ማለት አይገባም። ከቅዳሴያችን መጽሐፍ አንዱ ርዕስ አንስተን ቃል እግዚአብሔር እንሰማለን። የራቀውን አቅርቦልን የቀረበውን አከናውኖልን የረቀቀውን አጉልቶልን ምስጢሩን ማስተዋሉን ይግለጥልን። የገለጠልንን የምንጠቀምበት የምንጠቅምበት ያደርግልን። እመቤታችን በረድኤት አትለየን። በስጋ ለተወለድን ለእኛ 3 ልደቶች አሉ። ስንት ልደቶች አሉ? ለእኛ ስንት ልደቶች አሉ? ርዕሳችን ይሄ ነው የሚሆነው ማለት ነው። በስጋ ለተወለድን ለእኛ 3 ልደቶች አሉ። እስኪ በሉት። እንደገና ድገሙት። በስጋ ለተወለድን ለእኛ 3 ልደቶች አሉ። ሰልሱት። በስጋ ለተወለድን ለእኛ 3 ልደቶች አሉ። 3 ልደቶች አሉ። ሰምተን አናውቅም። ያስደንቃል። 3 ልደቶች አሉ። ተናጋሪው ቅዱስ አትናቴዎስ ነው። የአትናቴዎስ ቅዳሴ መቼ ነው የሚቀደሰው? አትናቴዎስ የሚባል ቅዳሴ አለ። መቼ ነው የሚቀደሰው? አቤት መጋቢት 17 እንደ በወል በሚታወቅ ማለት መጋቢት 17 ሊሆን ይችላል። እሺ፣ ግን በወል በሚታወቅ ይቀደሳል። ቅዳሴያት ስንት ናቸው? እሺ፣ እንግዲህ ጥያቄ ያነሳዋል፣ ነገር ያነሳዋል እንዲሉ ማለት ነው። ስንት ናቸው ቅዳሴያት? 14 ስንት ናቸው? 14 15ኛ ቅዳሴም አለ። መዓዛ ቅዳሴ አባ ጊዮርጊስ የደረሰው ስለማይታወቅ ነው ስለማይቀደስ እንጂ አባ ጊዮርጊስ የደረሰው 15ኛ ቅዳሴ ነው። መዓዛ ቅዳሴ ይባላል። ከ14ቱ ቅዳሴያት አንዱ ነው የቅዱስ አትናቴዎስ ቅዳሴ። በደብረ ዘይት የሚቀደሰው ቅዳሴ ቅዱስ አትናቴዎስ ነው። ስለ ነገረ ምጽአት የሚያትት ነው። በጣም ሰፊ ነው፣ ትልቅ ነው። የሰንበትን ክብር ይናገራል። ስለ ምጽአት ቀን እንዴት እንደሆነ እንዴት እንደሚደረግ ዝም ብላችሁ ብታነቡት ያስደንቃል። የማቴዎስ ወንጌል ምዕራፍ 24 የተነገረውን ጥሬ ቃል እሱ ደግሞ በመንፈስ ቅዱስ ደርሶበት ወደፊት የሚገለጠውን ዓለም ያተተበት ወደፊት የሚገለጠውን ዓለም አሁን በጆሮ ያልተሰማ በዓይን ያልታየ የሚባለውን ዓለም በመንፈስ ቅዱስ እግዚአብሔር ገልጦለት እንዴት እንደሚሆን ከምጽአት በኋላ እንዴት እንደሚደረግ በመጽሐፉ አትቶታል። ማንበብ ይቻላል አይቻልም? አዎ ይቻላል። መቀደስ ነው ህዝቡን ሁሉ ወክሎ መቀደስ ነው የማትችሉት እንጂ ማንበብ አልተከለከላችሁም። ስለዚህ ማንበብ ይቻላል። ቅዱስ አትናቴዎስ በቅዳሴው በስጋ ለተወለድን ለእኛ 3 ልደቶች አሉ። የኛ ልደት ከመናገራችን አስቀድሞ የምናውቀው ደግሞ የተለየ ልደት አለ። የኛ ልደት 3 ነው። የማን ልደት አለ? የጌታ ልደት። ስንት ልደት አለ?
ነአምን ክልኤተ ልደታት ብለን እናምናለን። ሁለት ልደት እናምናለን። አንደኛው ልደት ቅድመ ዓለም ከአብ ያለ እናት የተወለደው፣ ሁለተኛው ልደት ድህረ ዓለም ከእመቤታችን ያለ አባት የተወለደው ልደት። ይሄ ልደት ምንም የሚተካከለው የሚመስለው የሚመጥነው የሌለ ከሌሎች ከአይሁድ ቤተ ምኩራብ ከመናፍቃን አዳራሽ ከአሕዛብ መስጊድ ቤተክርስቲያናችን የተለየች አደረጋት። ይሄ ልደት ማመን ማለት የክርስቶስን ልደት ቅድመ ዓለም ከአብ ያለ እናት የተወለደበት። ለዚህ ልደት ጊዜ የለም፣ ሰዓት የለም፣ ቦታ የለም፣ ዕለት የለም። ከዕለት ከጊዜ ከቦታ አስቀድሞ እግዚአብሔር አብ እግዚአብሔር ወልድን ወለደው፣ እግዚአብሔር መንፈስ ቅዱስን አሰረጸው ብለን እናምናለን። ለዚህ ለሁለተኛው ልደት ጊዜ አለ፣ ቦታ አለ፣ ሰዓት አለ አይደል? አዎ አንድ ጊዜው 5500 ዘመን ሲፈጸም ዕለቱ ዕለተ ማክሰኞ፣ ለሰዓቱ መንፈቀ ሌሊት፣ እናቱ በድንግልና ጸንሳ በድንግልና የወለደችው፣ በመውለድ ጊዜ ምጥ፣ በመውለድ ጊዜ አራስነት፣ በመውለድ ጊዜ ጻዕር ጋር፣ በመውለድ ጊዜ የደም መፍሰስ ያላገኛት የሷም እሱን መውለድ ከዚያ በፊት ያልነበረ ከዚህ በኋላ የማይደረቅ ምስጢር ነው። ለማንም ያልተሰጠ ሀብት፣ ለማንም ያልተሰጠ ጸጋ ነው። ለእመቤታችን የተሰጣት ሀብት ጸጋ በረከቱ አይደርብን። ይሄ ብቻ መልዕልተ ፍጡራን መሆኗን ያመለክታል። ከፍጡራን በላይ ለመሆኗ ምልክት። እንደኔው ሴት ናት የሚሉ መናፍቃን ልብ ይስጣቸው። ደግሞ በድፍረት ለሚናገሩት ይዋረዱ ትላለች ቤተክርስቲያን። ከሴቶች የተለየች ናት። ይሄ ምስጢር በእመቤታችን ተከውኗል። ታኅሳስ 29 ለዚህ ጊዜ አለ፣ ሰዓት አለ፣ ቦታ አለ። ግን ቢሆንም የተለየ ስለሆነ ልደቱ ሁለት ልደት እናምናለን። በስጋ ለተወለድን ለኛ ስንት ልደት አለ? በአንድ በለጥ ማለት 3 ልደቶች አሉ። ግን እነኚህንም የተወለድንባቸው ልደቶች ያገኘናቸው ከሱ ነው። ያተታቸዋል ቅዱስ አትናቴዎስ። መጀመሪያ ግን ቅዱሱ ማን እንደሆነ ማተት ያስፈልጋል። አትናቴዎስ ማለት ማይ ማለት ነው፣ ውሃ ማለት ነው። ውሃ የደረቀውን ያለመልማል። አሁን ሰሞኑን ዝናብ ስለዘነበ ምድሪቱ እንዴት እንደለመለመች አያችኋል። ውሃ የደረቀውን ያለመልማል። ያለ ውሃ ምንም ህይወት የለም። ያለ ውሃ በፍጹም ምንም አይነት ህይወት የለም። ውሃ ባይኖር አሁን እንዲሁ ሁላችንም እንዲህ አምሮብን አልተሰበሰብንም ነበር። ያለ ውሃ ከባድ ነው አይደል? ስለዚህ ውሃ አትናቴዎስ ማለት ማይ ማለት ነው። ውሃ ማይነቱ የህይወት ውሃ ነው። ያልደፈረሰ ምንጭ፣ ያልደፈረሰ ውሃ በትምህርቱ በህይወቱ በተአምራቱ በህይወቱ ለእግዚአብሔር የተመቸ በተአምራቱም ንጉሥ በማስነሳት ጎባጣ በማቅናት ለምጻም በማንጻት ሽባ በመተርተር ጎባጣ በማቅናት ጸጋ እግዚአብሔር የተሰጠው ቤተክርስቲያንን በሱ ዘመን ከመናፍቃን ከአላውያን ነገስታት የተረፉትን መናፍቃን ደግሞ አፋቸውን ከፍተው ሊውጧቸው በተነሱ ጊዜ በአፍ በመጽሐፍ ድል ነስቶ ቤተክርስቲያንን ከመናፍቃን የታደገ የቤተክርስቲያን የቁርጥ ቀን ልጅ ነው ቅዱስ አትናቴዎስ አባታችን። በረከቱ ይደርብን። እግዚአብሔርን ደስ አሰኝቶ በጎ አገልግሎት ማገልገሉን ፈጽሞ ቅዱስ አትናቴዎስ አርፏል። ዛሬ ግን ስለኛ ይማልዳል። ትምህርቱ ህይወቱ ለኛ ምስክር ሆኗል። ቅዳሽ አለው። በሃይማኖት አበው የሥላሴን አንድነት ሶስትነት የገለጠበት፣ የወልደ እግዚአብሔርን የባሕርይ አምላክነት የመሰከረበት፣ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና የተናገረበት ድርሳን ነው። ሃይማኖት አበው ታውቃላችሁ። በቅዳሴ ሰዓት ድርገት ከመውረዱ አስቀድሞ ጥቂት አንዳንድ አንቀጽ ሲነበብ እንሰማለን። እኛ ሌሎች ሰዎች ተነስተው ሃይማኖታችሁን መስክሩ ቢሉ ወይንም ደግሞ ስለ ሃይማኖት ክርክር ቢኖር የሚቀርበው የአባቶቻችን የተሰፈረ የተለካ ሃይማኖት ማረጋገጫችን ማለት ነው። የምናምነው ሃይማኖት በሙሉ የተጻፈበት የተከተበበት የሃይማኖታችን መለኪያ ነው። ሃይማኖት አለ። ያልተነሳ ጥያቄ የለም። ዛሬ ስንሰማቸው እኛ አዲስ ብንሆንም በእነሱ ዘመን ያልተነሳ ጥያቄ የለም። ለተነሳው ጥያቄ በሙሉ መልስ ሰጥተው ሃይማኖታችንን ከጥርጥር በፍጹም ሃይማኖት ጸንተን እንድንኖር አባቶቻችን ሰርተውልን ሄደዋል። በረከታቸው ይደርብን። በተሰራልን መንገድ እንድንሄድ አምላካችን እግዚአብሔር በሃይማኖት አጽንቶ በምግባር አቅንቶ ይጠብቃል። እንግዲህ በቅዳሴው እንዲህ ይላል። እንደ እርሳቸው በስጋ ለተወለድን ለእኛ 3 ልደቶች አሉ። አንዲቱ ክርስቶስን የምታስመስለን ቅድስት ጥምቀት ናት። አንዷም በደልንና ኃጢአትን የሚያስተሰርይ የክርስቶስ ቅዱስ ስጋና ክቡር ደም ነው። አንዱ ንጹሕ አድርጎ ወደ እግዚአብሔር የሚያቀርብ ከሰምኖት ውስጥ በዮርዳኖስ አምሳል የሚወጣ በንስሐ ያለ እንባ ነው።
እኛ ሁላችንም ንጹሃን ስንሆን ስጋችንን በንጹህ ውሃ እንጠብ። አትናቴዎስ ማለት ነው ውሃ በምን እንጠባለን? በንጹህ ውሃ እንጠብ። ሶስቱ ልደቶች ዘረዘራቸዋል። ሰማችኋቸው? ሶስቱ ልደቶች የመጀመሪያው ክርስቶስን የምታስመስል ምንድናት? ጥምቀት ናት። ክርስቶስን የምታስመስል ዛሬ ስለ ጥምቀት የተሰበከበት ነው። የራቀ የረቀቀ ምስጢር ነው። ኒቆዲሞስ በመንፈቀ ሌሊት ወደ ጌታው ሄዶ ሌሊቱን ከእግዚአብሔር ጋር ለመገናኘት ተጠቅሞበት። ተመልከቱ፣ በመጽሐፉ ሲነበብ እንደሰማነው ኒቆዲሞስ የአይሁድ ምናቸው ነበር? አለቃቸው። አለቅነቱ በትምህርቱ፣ አለቅነቱ በስልጣኑ፣ አለቅነቱ በገንዘብም ጭምር ነበር። አንዳንድ ሰው አለቃ ሲሆን ወደ ቤተ እግዚአብሔር መምጣት ይቸገራል። ድንጋይ ላይ ቁጭ ብሎ መማር ይቸገራል። ምዕመን በሆነበት ሰዓት ምንም ነገር ስልጣን ገንዘብም በሌለው ሰዓት ደጅ የሚጸና እንደው ቅዱስ ገብርኤል ምን ታደርገኝ ይሆን የሚል ትንሽ ለወጥ ሲል ቢዚ ይሆናል። አቀማመጡ ይለወጣል፣ አካሄዱ ይለወጣል፣ አነጋገሩ ይለወጣል። ቤተክርስቲያን ለመምጣት ያንሳሉ ብሎ ካሰባቸው ሰዎች ጋር ለመቆም ይቸገራል። ኒቆዲሞስ ግን የአይሁድ ምናቸው ነበር? በትምህርቱ አለቃቸው ነው። ደግሞ በገንዘቡ አለቃቸው ነው። በስልጣኑ አለቃቸው ነው። ግን ወደ ማን ሄደ? ወደ ደብረ ዘይት፣ ጌታ ወደሚገኝበት ደብረ ዘይት ቤተክርስቲያን ናት። መድኃኔዓለም ከእናቱ ጋር ከቅዱሳን ጋር የሚገኝባት ደብረ ዘይታችን ቤተክርስቲያን ናት። ደግሞ እሱን ለማግኘት የተጠቀመው ሌሊቱን ነው። የሌሊት አእምሮ ክት ነው፣ የተሰበሰበ ነው ሌሊት። አሁን ሌሊቱን ለምንድን ነው የምንጠቀምበት? እኛ እንደ ኒቆዲሞስ ከእግዚአብሔር ጋር ለመገናኘት ነው፣ ለእንቅልፍ ብቻ ነው። አንዳንዶቻችን ሌሊት ፈጣሪ ያለው እስካይመስል ድረስ ሌሊቱን ከቀን ጋር ነው የምናገናኘው። እስከ 4 ሰዓት 5 ሰዓት ድረስ እንደባለላለን አልጋችን ነው። ሌሊቱም ተነስቶ አቡነ ዘበሰማያት መድገም ያስፈልጋል። ጌታ የሚመጣው መቼ ነው? በመንፈቀ ሌሊት ማለት ተኝተን ቢያገኘንስ? አያችሁ፣ ተኝተን እንዳያገኘን ሌሊት ነቅቶ ማመስገን ያስፈልጋል። ክርስቲያን ዝም ብሎ እንዳህያ አይገረደስም። ሙሉ ሌሊት ተኝቶ አያድርም። ተነስታችሁ ነው ባትችሉ ቆሞ መጸለይ እንኳን ባትችሉ አንድ አቡነ ዘበሰማያት ደግሞ እንደገና መተኛት ያስፈልጋል። ብቻ መበርታት ሌሊቱ። አባቶቻችን ይኸው ዛሬ እንደውም እሑድ ስለሆነ ከምሽቱ 1 ሰዓት ነው የተደወለው። እስከ ስንት ሰዓት? እስከ ጠዋቱ 3 ሰዓት። ያስደንቃል። የምትደንቅ ናት። እኛ ልጆቻቸውን ካልን እንደነሱ ነው ያለው። ቆም ባይቻልም እንኳን ትንሽ መለማመድ ያስፈልጋል። ክርስትና ህይወት ስሜት አይደለም፣ ተጋድሎ ነው። ክርስትና በየዕለቱ የሚኖሩት ነው። ተጋድሎ ደግሞ የሚጀምረው ከዚህ ነው። ስለዚህ ሌሊቱን ከእግዚአብሔር ጋር መሆን ያስፈልጋል። በዘመነ አበው ያዕቆብ አባታችን ሌሊቱን ከአንድ ሰው ጋር ሲታገላደር ይላል መጽሐፍ። ሌሊቱን ሙሉ ሲታገላደር ከዚያ የሚታገለው ሰው አሁን ነቅቷልና ልቀቀኝ ልሂድ ሲል ምን አለው? ተናገሩ። ካልባረከኝ ይሄን ሙሉ ስታገላደር እንዴት አድርጌ ነው ብለህ ካልባረከኝ አለከማ እንደ ባረከ ስም ማን ይባላል አለ ባራኪ። ስሜ ማን ነው? ያዕቆብ። አይ ከዚህ በኋላ ስም ማን ይሁን? እስራኤል ይሁን። በትግል የተገኘ ስም ነው። ዝም ብሎ እንዳይመስላችሁ ይሄ ስም በትጋት የተገኘ ስም እስራኤል ይሁን። ከዚህ በኋላ ያዕቆብ ከሰውም ከእግዚአብሔር ጋር ታግለህ አሸንፈሃል። ሰውንስ ሰው ይጥለዋል። እንዴት ሰው እግዚአብሔርን ማሸነፍ ይችላል? ትግሉ ምንድነው? ትርጓሜው ጸሎት ነው። ትግሉ አያችሁ፣ እግዚአብሔርን ማሸነፍ ይቻላል በጸሎት። ከሰውም ከእግዚአብሔር ጋር ታግለህ አሸንፈሃልና ከዚህ በኋላ ስምህ እስራኤል ይባላል። የእግዚአብሔር ወገን ማለት። ያዕቆብ ማለትስ አሰናካይ ማለት፣ ሰኮና ያዥ ማለት። አቤት ስንት የምናሰናክልበት ህይወት አለን መሰላችሁ። እግዚአብሔር የደበቀልን እኛና እግዚአብሔር የምናውቀው እግዚአብሔር ያልገለጠው ታግሶ የተወው እንኳን አሁን እዚህ በአውደ ምሕረቱ ተሰብስበን ቃለ እግዚአብሔር እኔም ልናገር እናንተም እንድትሰሙ ደግሞ ታቦት ሲወጣ እንደ ሰው መስለን ልብስ ለብሰን በፊቱ ልንቆም ቀርቶ ከቤት የማያስወጣ ስንት ጉድ አለን መሰላችሁ። መድኃኒዓለም የሰወረው። ስለዚህ ምን ያስፈልጋል? መታገል ነው። ይሄንን ስማችንን ማስለወጥ አለ። ከሰውም ከእግዚአብሔር ጋር ታግል አሸንፋልና ስምህ ከዚህ በኋላ እስራኤል ይባል ተባለ። ይኸው ዛሬ ልባቸውን ሞልተው እኛ እስራኤላውያን ነን የሚሉት እስራኤል ዘስጋ፣ እኛ ደግሞ የበለጠ ትምክህት ያደረግነው እስራኤል ዘነፍስ አባታችን ያዕቆብ በትግል ያስገኘልን ከእስራኤል ዘስጋ እስራኤል ዘነፍስ መባል ይበልጣል። እሱ ይበልጣል። የክርስቶስ ማለት የእግዚአብሔር ወገን ማለት ግን እሱም የተገኘው በምንድን ነው? በትግል በትግል ሌሊቱን ሙሉ ታግል። ደግሞ
ይሄንን የሚታገለውን ከማግኘቱ አስቀድሞ ሌሊቱን ከአቡ ወደ አጎቱ ወደ ላባ ሲሄድ ከአባቱ ከይስሐቅ ተባርኮ ከወንድሙ ከኤሳው ሸሽቶ ሲሄድ ድንጋይ ተንተርሶ ተኛ ይላል። ያው እንግዲህ መቼም ሌሊት የምኝታ ድንጋይ ተንተርሶ ተኛ። ትራሱ ምንድን ነበር? ድንጋይ። እንደው ዝም ብሎ አውራና ሜዳ ነው። እዛ ተኝቶ ሳለ ከምድር እስከ ሰማይ ድረስ የወርቅ መሰላል ተዘርግቶ በመዛው ጫፍ ዙፋን ተዘጋጅቶ በዙፋኑ እግዚአብሔር ተቀምጦ በመሰላሉ መላእክት እየወጡ እየወረዱ ተመለከተ። በዙፋኑ በንጉሥ አምሳል የተገለጠለት እግዚአብሔር የተኛባትን ምድር ለአንተና ለዘርህ እሰጣለሁ፣ ይህን እስካደርግ ድረስ አልተውህም ብሎ ተነጋገረ። ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ተጽፏል። ከዚያ ተነስቶ ምን አለ? ስፍራው እንዴት ያስፈራል! ምን አላውቅም ነበር፣ ይሄ ስፍራ ያስፈራል፣ እግዚአብሔር አለበት አለና ሐውልት አድርጎ አቁሞ ዘይት አፈሰሰበት። ዛቲ እቲ ሆህታ ለሰማይ ዘይት አነጽ ቤተ እግዚአብሔር እቺ ሰማይ ደጅ ናት፣ በዚህ ምን ይታነጻል? የእግዚአብሔር ቤት ይታነጻል ብሎ ለመጀመሪያ ስዕለቱን ተስሎ ሄደ። እግዚአብሔር ስዕለቱን ሰማው፣ ተምሬቱን ፈጸመለት። አንድ ሆኖ ወጥቶ ቁጥር የሌለው ሆኖ በስቶ አንድ ብቻ ሆኖ ወጥቶ ነገድ ሆኖ ተመለሰ። የእሱ ቸርነት ግሩም ነው። ባዶ እጁን ወጥቶ ሊቆጥር እስኪያታክተው ድረስ በብዙ በረከት ተጎብኝቶ ሲመለስም ያችን ቦታ መኖሪያው አደረገለት። ሎዛ ትባል ነበረ፣ ቤቴል ብሎ ሰይሟት ነበር። ሂድ ወደ ቤቴል ውጣ፣ በዚያ አኑራልና በቤቴል እንዲኖራት ሲታገለው የነበረ እግዚአብሔር ይህች ሌሊቱን ራእይ እያየበት አደረ። ግን ተራሱ ድንጋይ ነበር። ይገርማል፣ ያስደንቃል። የወርቁ መሰላል እመቤታችን ናት። ዙፋኑ ማህፀኗ ነው። በዙፋኑ ተቀምጦ ተገልጦ የታየ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እንኳን ለሰው ለመላእክትም እግዚአብሔር ያስተዋወቀቻቸው እመቤታችን ነው። አዎ የሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ እየተጋፉ ነው የወረዱት ወደ ቤተልሔም። አያውቁትማ፣ በጸጋ ያድርባቸዋል ቅዱስ ቅዱስ ይሉታል። አይተውት አያውቁ። አምላክ ከእመቤታችን ሰው ሲሆን እሱን ለማየት እየተጋፉ ቤተልሔም ወረዱ። ፈጣሪያቸውን ያስተዋወቀቻቸው እመቤታችን ናት። አያችሁ፣ መላእክት ሲወጡ ሲወርዱ ተመለከተ። ከላይ ወደ ታች መውረዳቸው አምላክ ሰው ይሆናል፣ ከታች ወደ ላይ መውጣታቸው ሰው አምላክ ይሆናል። ይሄ በመሰላሉ መከወኑ ምስጢሩ በእመቤታችን ይከወናል ማለት ነው። ዙፋን ከእመቤታችን ቀጥሎ የታቦት ምሳሌ የእግዚአብሔር ቤት የምንላት ቤተክርስቲያን እንደው አሳምረን ስለሰራናት ሰፊ አዳራሽ ስለሆነች ብቻ አይደለም። በውስጧ ምን አለ? ታቦት እግዚአብሔር አለ። የእግዚአብሔር ዙፋን አለ። ዙፋን ባለበት ንጉስ ይቀመጣል። ንጉስ ባለበት ፍርድ ይፈረዳል። ንጉስ ተቀምጦ ፍርድ ሳይፈርድ አይሄድም መቼም። ለዚህ እኮ መተላለቀሰን አይናችን አውጣ እንመለስ። ተፈርዶልን ነው የምንመለሰው። ከእግዚአብሔር የምንሻውን አግኝተን ነው የምንመለሰው። ምክንያቱም ንጉሱ እዚህ አለ። ታቦቱ ዙፋኑ የስጋውና የደሙ የሚፈተተው ስጋውና ደሙ የሚፈተተው ታቦት ማለት ነው። ዛቲ እቲ ሆህታ ለእቺ የሰማይ ደጅ ናት። አያችሁ፣ የሰማይ ደጅ ማለት ቤተ እግዚአብሔር ናት፣ ቤተ ክርስቲያን። ስፍራው ምን ይላል ያለው ያዕቆብ? ያስፈራል፣ ያስፈራል። ተራ ስፍራ መስሎን ተራ ነገር ብንሰራ እንዳንደፋፈር። ዛሬ የድፍረት ኃጢአት በዝቷል። በተለይ ቀረብ ያልነው ለኛ እናንተም ሰንበት ትምህርት ቤት ወይ ከሚመጡ ትንሽ ከፍ ይላል። ትንሽ ከፍ ያለው በመቅረብ ነው፣ በመለወጥ ከኛ ይበልጥ በጣም ብዙ ምዕመናን ነው እኛ ማናውቃቸው ስላሴ የሚያውቃል። ግን በጣም የቀረብንና ያወቅን ስለ ይመስለን ድፍረት በእኛ የድፍረት ኃጢአት በእኛ ይብሳል። ካህናቱን ዲያቆናቱን ስለምናውቃቸው አንዳንዶቻችን መቅደስ ገብተን ስለምናገለግል እግዚአብሔርን በመዳፋችን ያደረግነው መስሎን ተዳፍረናል። ድፍረት አለ። ስፍራው ምን ይላል ያሉት? ያስፈራል። አንዳንዱ ብሎ ለጥናት ለመጥናት ከምን የሚመጣው አይሉ ልክ እንደ በረት ዝም ብሎ ይገባል። ቀጥታ መጥቶ ይቀመጣል። ነውር ነው። ስፍራው ያስፈራል። ለደቂቃ እጅ መንሳት ያስፈልጋል። ጸሎት ማድረግ ያስፈልጋል። መለማመን ያስፈልጋል። አይገባኝም እኮ ሳይገባኝ ያስገባኝ ማለት ያስፈልጋል። አያስፈልግም? ቢዘሉ አይገባም። ነውር እንኳን ከንጉስ ደጅ እስቲ አሁን ቤተ መንግስት እስኪ ዝም ብላችሁ ዘላችሁ ግቡ። ቀድሞም ቢሆን ጠባቂው ከበር ያስደርሳችሁ ማለት ሳይፈቀድለት ይመጣል እንዴ? ጠብሶ ነው የሚጥልህ። እንዴት ወደ ተገባለ እዚህ የእግዚአብሔር የንጉሱ የእግዚአብሔር ቤተ መንግስት ናት እኮ ቤተክርስቲያን። ሲገባ አደግድጎ እጅ ነስቶ
ጸሎተ ማርያም አድርሶ ነው መምጣት። ዝም ብሎ መጥቶ መቀመጥ አይገባም። ከጸጋ እግዚአብሔር ያራራል። ለድፍረት ኃጢአት አሳልፎ ይሰጥ። ትህትና ገንዘብ የምናደርገው ስንገባ ጀምሮ ዝቅ ዝቅ ብለን ራሳችንን አዋርደን ነው ለእግዚአብሔር። ስፍራ ያስፈራል። እግዚአብሔር ተገልጦበታል ከቅዱሳን ጋር ከመላእክት ጋር። ስለዚህ ቤተክርስቲያንን ንጋት ይሄንን ሁሉ አሟልታ ስለተገኘች ነው። ድረስ ልትገቡ ያችን መሰላል ታገኟታላችሁ። ታቦታችን ገብርኤል ነው። በመንበሩ ላይ ያለች መሰረቱ ወልዳም ቤታችን ነው። በዙፋኑ የተቀመጠው ጌታንም ታገኙታላችሁ። መላእክትም እንደውም መታሰቢያነቱ ቤተክርስቲያኑ ለቅዱስ ገብርኤል ከዚህ አይደለም ቅዱሳን ይሄ ክብር ያለበት ነው። ይሄንን ሌሊት ተመለከተ። አሁን እኛ ሌሊት ከማን ጋር ይሆን የምናድረው? አንዴ እሳት ውስጥ ሲጨምረን፣ አንዴ ገደል ውስጥ ሲጨምረን፣ አንዴ ውሃ ሲወስደን፣ አንዴ ባየር ወደ ማናውቀው ሀገር ስንሰደድ ስንታገላል የምናድረው። ለዚህ ስንቃዥ ነው የምናድረው። አያችሁ፣ ያዕቆብ ግን ሌሊቱን ከማን ጋር አደረበት? ከፈጣሪ ጋር አደረበት። ተራሱ እኮ ድንጋይ ወደ ሰቃ እኮ አይመችም። አያችሁ፣ አሁን ድንጋይ ተራስ ይመቻል? ሞክራችኋል? አይ መቀደቅ አደረጋችሁ። ሞክራችኋል? ያው ድንጋይ ስለሆነ አይመችም ብላችሁ በማሰብ የድንጋይ ትራስ ግን ያስፈልጋል። ያዕቆብን አባታችንን አብነት አድርገው ቅዱሳን አሉ ቅዱሳት አንስት እናቶቻችን ድንጋይ ተንተርሰው ይባላል አይደል? ስትሰሙ ጤዛ ለሰው ዳባ ለብሰው ዳዋ ጥሰው ድምፀ አራዊት ጸባ አጋንንት ግርማ ሌሊት ታግሰው ፈጣሪያቸው እናቱን ቅዱሳንን ይመለከቱ። ይሄንን ዓለም እንደ መርገም ጨርቅ ንቀው በወጡበት እንዲቀሩ ያደረጋቸው የያዕቆብን መንገድ ተከትለው ሄደው ሌሊቱን ሙሉ ሲታገሉት ነው ያለው። ከቅዱሳን ሕይወት አንዱ ጸጉሩን አስረዘመና ከዚያ ፀሐይ ከምስራቅ ወጥታ እስከ ምዕራብ እስክትደርስ ድረስ ይጸልያል። ከዚያ ትንሽ አፍና ደግሞ ለይሱን ደግሞ ለመጸለይ ሲነሳ መቼም ሙሉ ቀን ቆሟልና እንዲህ በግንባሩ የወጣችው ፀሐይ በዚህ አናት እስክታገኘው ድረስ ይጸልያል፣ ቀን ማለት ነው። ከዚያ እንደገና ደግሞ ሌሊት እንቅልፍ እንዳይመጣበት ፀጉሩን ከዛፍ ላይ ያስረዋል። ለምን ነው ከዛፍ ላይ የሚያስረው? እንቅልፍ ካደረገው ጎተት እንዲያደርግ ይደቅ እኮ ነው። እኛ የምንኖርባት ሃይማኖት ተራ እንዳትመስላል። እንዲህ ያሉ ቅዱሳን በውስጧ ያሉባት ነው። ጻድቅ ብርሃን ኢትዮጵያ አባ ተክለ ሃይማኖት ከፊት ከኋላ ከግራ ከቀኝ ጦር ተክለው 29 ዓመት በደብረ አስጣስ ወደ ምድር ላይ ቆሙ። ጦር ለምንድን ነው የተከሉት? እንዳይከኝ እኮ ነው። ቤተኙ ስለቱ እንዲያነቃቸው 29 ዓመት በደብረ አስቡ 29 ዓመት ልብ በሉ። ለዚያው 7 ዓመት በአንድ እግር የጻድቁ በረከት ይደርብን። እኛ የ3 ሰዓት ቅዳሴ አቤት ጊዜው ግድግዳ ተደግፈ መቋሚያ ይዘን እነኚህ ቄሶች ዛሬ ደግሞ ምኑን ጨምረውበት ነው የሚወጥቱት? እነሱ ቆመው አድረው 3 ሰዓት ቅዳሴ ለማስቀደስ አቤት በልብ የሚረግመን ስንት አለ መሰላችሁ። አሁን እኛ የነሱ ልጆች ነው። አሁን እኛ ከነሱ ጋር አንወዳደርና እውነት በእግዚአብሔር ቸርነት ካሉ መንግስተ ሰማያት እንወርሳለን። እንዲህ በመከራ በብዙ ተጋባን በብዙ መከራ አይደለም በጸጋው ድነናል ለማለት እኮ ሐዋርያት ይቀርቡ ነበር። ጌታ ሞቶልናል በጸጋው ድነናል ያሉ ማለት የሚቻላቸው ነበሩ። ሐዋርያት ከእግሩ ስር ቁጭ ብለው የተማሩ ናቸው። ግን በብዙ መከራ እንገባለን ያሉት የሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ በብዙ መከራ ወደ እግዚአብሔር መንግስት እንገባለን። ጻድቅ በጭንቅ የሚታይ ከሆነ አለ ቅዱስ ጴጥሮስ መልእክት ሲጽፍ ኃጢአተኛው በእግዚአብሔር ዘንድ ይታይ ዘንድ ምን ቦታ አለው? ጻድቅ በጭንቅ ነው የሚድነው። እንዲህ አንወድ ማለት በጭንቅ ነው የሚዳነው ሲባል አንወድ። ጻድቃችኋል ማለት ደስ የሚለው በቃ አሁን ነጭ ለብሳችሁ መጣችኋል፣ በቃ አሁን አለቀ ተከፈተላችሁ፣ ብራችሁን ስጡ ነው ደስ የሚያሰኝና ግን አላሉም ሐዋርያት በመልእክታቸው አልተጻፈ። ጻድቅ በጭንቅ ነው የሚድነው። አየስ ስጋን ጎስሞ ነው የሚድነው። ስጋችንን መጎሰም እንድንለምድ ሌሊቱን ከእግዚአብሔር ጋር እንድንወዳጅበት ያስፈልጋል። የቅዱሳን አምላክ እግዚአብሔር ይርዳል። ኒቆዲሞስ ሌሊት ሄደና ከፈጣሪው ጋር ተነጋገረበት። ገንዘቡ፣ ዕውቀቱ፣ ታዋቂነቱ ይሄ ሁሉ ከክርስቶስ እግር ስር ቁጭ ብሎ ለመማር አልከለከለው። እኛ ምንም ሳይኖረን ነው በባዶ የምንኮራው። ዛሬስ ተመስገን። ዛሬ ምን ሆኖ ነው እንዲሰብሰብ ያላችሁት? ግን ምስጢሩ ምንድነው? ዛሬ ወራይ ጉባኤ ነው
ነው ሳምንታዊ ጉባኤ ነው መጽሐፋት ውስጥ የአርደቱ ጉባኤ ሆኖ በወር አንድ ጊዜ አሉ። ሰንበት ቤቱማ ተበትኗል የለንም ታውቃላችሁ። የእሑድ ጉባኤ የለንማ። በዓመት በዓል ሲሆን ከየት ተሰብስበን መተን በአውደ ምሕረቱ እንደምንቆም ሥላሴ ይወቅ። በእውነት በጣም ሊታሰብበት ይገባል። ይሄ ነገር ስሙ ምንድነው? ሰንበት ትምህርት ቤት። ግን የሰንበት ትምህርት ቤት ተማሪ የለንም። እየተገኘን አይደለም። እንኳን እናንተ እንኳን መጣችሁ በወር አንድ ቀን ቢሆን መቼም አለን ማለታችሁ ያስመስገን እንኳን ኖራል። ግን የከለከለን ምንድነው? አዋቂነታችን ይሆን? አወቅን ብለን ታጅረን ይሆን? ገንዘቡ ይሆን? ገንዘብ አለን ብለን ቱጃሮች ነን ብለን አስበን ይሆን? ቃል እግዚአብሔር መስማት የተከለከለ ምንድን ነው የተከለከልንበት ነገር? ለምክንያታችን ቢታወቅ እንዴት ጥሩ ነበር። ቁጭ ብለን እንደ ድሯችን እንዳንዘምር እንደ ድሯችን ቁጭ ብለን ቃል እግዚአብሔር እንዳንሰማ የተከለከልንበት ነገር ምንድነው? ምን ላይ የከለከለን ቁጭ ብለን እንዳንማር አስተውለናል። ነገሩ ውሃና ኃጢአት ሲወስድ እያሳሳቀ አይታወቅ። ጸጋ እግዚአብሔርም ራስም ሲመለጥ አይታወቅ። ቀስ እያለ እየተነቀለ አሁን መላጣ ሰው አግኝታችሁ ከዚህ መቼ ነው የደረስከው ብትሉት አያውቀው። አንዳንድ እየተነቀለ ነው ከዚህ የደረሰ። የኛም እየተገፈፈ ታግሶ ሲታወል እኛ በማናውቀው ይሞላዋል። እኛ በማናውቀው እኛን ያስቀናናል ብሏቸዋል ጌታ ለአይሁድ። የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርጉ ለአሕዛብ ትሰጣለች፣ ትወሰዳለች። እችም የእግዚአብሔር መንግስት ናት። ቁጭ ብሎ መማር የእግዚአብሔር መንግስት ናት። ቁጭ ብሎ ለእግዚአብሔር ጊዜ ሰጥቶ ለአገልግሎት ጊዜ ሰጥቶ መገኘት የእግዚአብሔር መንግስት ናት። ፍሬዋን ለሚያደርጉ ሌሎች ትሰጣለች። ያስቀናናል። ለማየት ያውቃችሁ ብንፈልገው በእንባ ከዚያ በኋላ እናገኘው። አሁን ምን በእጃችን ያለው እርቅ ስለሆነ እንደ መዳብ ቆጥረናል። ምንም አልመሰለንም፣ ግን ይወሰዳል፣ በእውነት ይወሰዳል። ስለዚህ ወደ ልባችን ብንመለስ ይቻላል። እግዚአብሔር ወደ ልባችን ይመለስ። አሜን። ቁጭ ብሎ ተማረ። ጌታ ብቻውን ነው ብሎ አልተወው። ምስጢር ገለጠለታል። 5 ገበያ ሕዝብ ማስተምር እንዴ! አሁን የእረፍት ሰዓቴ ነው። በዚህ በእረፍት ሰዓቴ ምንድሰራው? በስጋ ማለም ተገልጦ እኛ የሆነውን ሁሉ ሆኖ አላረግ ኃጢአት በስተቀር። ስለዚህ ሌሊቱ ላይ እረፍት ያስፈልጋል። ግን በእረፍት ሰዓቴ መተህ ደግሞ ለምንድን ነው የምትጨቀጭቀኝ አለ። ለ5 ገበያ ሕዝብ ቆመው ነው ያንተ አሁን ጉባኤ ዘርጋ ማለት ነው። እንደው ለ5 ገበያ ሕዝብ ያልነገረው ምስጢር ነው የነገረው። አንዱን ኒቆዲሞስን እንዴት እንዳከበረው ተመልከቱ። የጉባኤያችን የመፈታቱ ምስጢር ሰው የለም፣ 2-3 ሰዎች ብቻ ናቸው የሚገኙት። ለእነሱ ጉባኤ እንዴት ይዘረጋል ብለን ያጠፍነው ጉባኤያችንን እኛ ከክርስቶስ እንበልጣለን። አንድ ኒቆዲሞስን ቁጭ አድርጎ ምስጢር ገልጦ ከነገረው፣ አንድ የሳምር ሴትን ካከበራት አላከበራትም። እሷንም እኮ ቁጭ አድርጎ ምስጢር ነግሯታል በውሃ ዳር አይደል? አንድ ሴት አስተምሯል ክርስቶስ። አንድ ኒቆዲሞስን አስተምሯል ክርስቶስ። እኛ ማንን ተናጋሪዎችን ብንሆን እኛ ማንን የሰው ቁጥር የምንለካው? በአይናችን ሰው ካልሞላ አንናገርም ባዮች እኛ ማንን? እንዴ ከዚህ መካከል ሁሉ ብስል ይሆናል እንዴ? ሁሉ ተቀብሎ ገንዘብ ያደርገዋል እንዴ? ወፍ የሚወስደውም እኮ አለ አይደል? ጭንጫ ላይ የሚጣልም አለ እኮ። እንድዘራ ከታዘዝኩኝ እኔ ገበሬ ነኝ፣ መዝራት ነው። ማን ቆጣሪ ያደረገኝ? ይሄንንስ ቁጥር ተባባሪ ለምን ሆናችሁ? በኃላፊነት የተቀመጣችሁ ልጆቻችን እህቶቻችን፣ 2ም 3ም ይሁን ጉባኤው እንዳይታጠፍ ቢሆን ቢቀጥል ጥሩ ነው። በእውነት ዋጋ ጸጋ የምናገኝበት ስለሆነ መቼም መታዘነብክብን ነው የምትሉኝ የራሳችሁ ጉዳይ ነው፣ እንድትነጋገሩበትም ጭምር ነው። አንድ ኒቆዲሞስን ቁጭ አደረገና እንደው ከእግዚአብሔር ተልከህ እንደመጣህ እናውቃለን። የምታደርጋቸው ገቢረ ተአምራት ወመንክራት የእውነት ናቸው። ትምህርቱ ተአምራቱ እውነት ነው፣ በምትሃት አይደለም። የ4 ቀን ሬሳ አልዓዛርን ከመቃብር እናውጣ ሲለው በምትሃት አይደለም። እነሱ ራሳቸው ናቸው አጥበው ገንዘው ድንጋይ የገጠሙበት የቀበሩት። ያውቃል ኒቆዲሞስ። ስለዚህ 4 ቀን ሬሳን ከመቃብር አልዓዛርን ከመቃብር ማስነሳት ተአምራቱ እውነት ነው። ከእናቱ ማህፀን ድምጥ ሆኖ አይን የሌለውን አይን ሰርቶ እንዲመላለስ ሲያደርገው ያውቃል። በእናቱ አማላጅነቱ አሁን ወይን መደረጉ ተሰምቷል። በዓለም ሁሉ ነው የተሰማው። የምታደርጋቸው ተአምራት የእውነት ናቸው። እንደ ያኔስና እንደ ያኔረስ ምትሃት አይደሉም። ከአምላክነት
በጸጋ ለሰዎች የምታደርጋቸው ናቸው። ትምህርትህም እውነት ነው። እኔና አብ አንድ ነን እያለ በግልጥ ነው የነገራቸው። አዎ ዮሐንስም መስክሯል። ከኔ በፊት የነበረ ከኔ በኋላ ይመጣል፣ እኔ ጫማውን ጠፍር መፍታት አይገባኝም ብሎ መስክሮለት። ትምህርትህም ታምራትህም እውነት ነው አለው። ከዚያ መድኃኒዓለም ክርስቶስ ምስጢር ገለጠበት። ዳግመኛ ካልተወለድክ የእግዚአብሔርን መንግስት አትወርስም። ይሄ የራቀ ነው። ምን ስለሆነ? ምስጢር ስለሆነ። ከቤተክርስቲያን አንዱ ምስጢር፣ ቤተክርስቲያን ከሌሎች የተለየ የሚያደርጋት አንዱ ምስጢር ምንድነው? ምስጢረ ጥምቀት። በክርስትና ስም በጣም ስፍር ቁጥር የሌላቸው ክርስቲያን ተብለው የሚጠሩ አሉ። ጥምቀትን ውሃ ውስጥ ገብቶ እንደመውጣት ነው የሚቆጥሩት። ዳግመኛ መወለድ ነው ብለው አያምኑም። የኛ ቤተክርስቲያን ግን አንድ አደረገች። ስንት አዕማድ አሉ? ስንት አዕማድ አሉ? 5 አዕማደ ምስጢራት አሉ። ቤተክርስቲያናችን ልዩ የሚያደርጋት ማንም የማይመስላት፣ ካቶሊኩን ብታመጡ፣ ፕሮቴስታንቱን ብታመጡ፣ ሌላውንም ብታመጡ በዚህ ትምህርት ትለያለች። ነጥላ የወጣችበት ትምህርቷ፣ ከሌላው ጨለማ ብርሃኗን አወጣ የተገለጠችበት ትምህርቷ። ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም ሲለው የራቀ ማለት በሰው አእምሮ ዳግመኛ መወለድ እንዴት ይሆናል? እንዳውቀው ልደት ነገረው። እንዴት ሰው ካለች ከፍጅ በኋላ እንደገና ተመልሶ ወደ እናቱ ማህፀን መግባት ይቻላል አለ። እንዳውቀው ልደት አንድ ልደት ነው። የምን ልደት ነው? የስጋ ልደት አይደል? ከወንድ አብራክ ተከብሮ ወደ ሴት ማህፀን ተልኮ 9 ወር ከ5 ቀን ከተቆጠረ በኋላ ያለው ልደት ነው የሚያውቀው ኒቆዲሞስ። ለስጋም ከዚህ ልደት ሌላ ልደት አለ ብሎ በእምነት ካልተቀበሉት በስተቀር የራቀ ነው። ሰው ካረጀ በኋላ እንዴት ተመልሶ ወደ እናቱ ማህፀን ይገባል? አይደለም። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያይም። መወለጃው ነው ልደቱ የሚገኝበትን ምስጢር ነገር ከአብርሃም ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከቅድስት ቤተክርስቲያን የሥላሴ ልጅነት በጥምቀት ያላገኘ የዘላለም ሕይወት የለውም። እንዴት ሊሆን ይችላል? ኒቆዲሞስ ተጠራጣሪ ተከራካሪ፣ እግዚአብሔር ተጠራጣሪ ተከራካሪ ከመሆን ያድነን። ሃይማኖት ምን ማለት ነው? ይሁንልኝ ይደረግልኝ። እመቤታችንን አባቶቻችን ሲያመሰግኗት ከቅዱስ ገብርኤል ጋር ባደረገችው ንግግር እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ይሁንልኝ ብለሽ ተቀብለሻል፣ ክብር ይገባሻል ይባላል። ተነጋግራ አይደል? ማንን አለለት ታደርጋለች? ከሷም ልጅ ከሷም በኋላ በድንግልና ያለ ዘር ጸንሶ የወለደ የለማ። ዘካርያስ ቢጠይቅ ጥያቄው በደል ሆኖ ተከራካሪ ያሰኘው ተጠራጣሪ ያሰኘው ሚስት አለችው። ከሚስት ነው ተወልዳለህ ያለው መልአኩ አይደል? ማርጀት ማፍጀት ሲያረጁ አፈጁና አብርሃም እና ሳራ ወለዱ እያለ ሲያስተምር ነበር እንዴ? ወደሱ ሲመጣ መቀበል ለምን ተሳነ? ተጠራጣሪ ተባለ ዘካርያስ። ኒቆዲሞስ ደግሞ መጀመሪያ የምታደርገው ሁሉ ከእግዚአብሔር ዘንድ ነው፣ ትምህርትህም ታምራትም አንተ ራስህ እግዚአብሔር ነህ እያለ ከተናገረ በኋላ መልሶ እንዴት ሊሆን ይችላል ብሎ ተከራከረ። አያችሁ፣ ተጠራጣሪም ተከራካሪም ከመሆን እግዚአብሔር ይሰውራል። ተጠራጣሪ አይጸድቅም፣ ገለባ አይበቅም። ገበሬ ደክሞ ገለባ ይዛል፣ ዘር ነው የሚዘራው አይደል? ገለባም አይበቅልም፣ ተጠራጣሪም አይጸድቅም። ስለዚህ እምነት ያስፈልጋል። እንዴት ሊሆን ይችላል አሉ መድኃኒዓለም። የምድሩን ስነግርህ ካላመንክ የሰማዩን ብነግርህ እንዴት ታምናለህ? የምድሩን ማለት በሚታይ አገልግሎት የማይታይ ጸጋ መገኘቱን ስነግርህ ካላመንክ ከየት እንደመጣ ወዴት እንደምንሄድ አናውቅም አይደል? በትንሣኤ ዘጉባኤ የሚደረገውንስ የሚያውቃል? ንቃህ መዋቲ ብቻ ነው። መልአኩ ይመጣል፣ አዋጁን ያውጃል። የሞት ከነቃ ነው። ሶስቱ አዋጅ መለከቱን ሲፈጽም ሁሉ ስራውን ይዞ ከመቃብር ይወለዳል። እንዲህ እናምናለን አይደል? ምስጢረ ጥምቀትን ብቻ አይደለም የነገረው ጌታ፣ ምስጢረ ትንሣኤ ሙታንን ነገረው ለኒቆዲሞስ። ይሄንንስ ምክንያት አለው አለ። ይሄኛው ልደት ምክንያት አለው። ምክንያቱ ምንድነው? ውሃና መንፈስ ብሎታል። ካህኑ ውሃውን በጻሕል አድርጎ ሲቀድስበት ሲጸልይበት ስርዓቱ ሲከወን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ሲባርከው ይታያል። የሚታይ አገልግሎት ነው። የማይታይ ጸጋ ነው። ዕለቱን
የጌታ በዕለተ ዓርብ ከጎኑ የፈሰሰው ትኩስ ጥሩ ውሃ ይሆናል። ጌታ በተሰቀለ ጊዜ ለንጊኖስ የተባለው ሐራዊ ወታደር በጥቁር ጦር ጎኑን ሲወጋው እንደ ለፊደር ሰርቶ ትኩስ ደም ጥሩ ውሃ ፈሰሰ ይላል ቅዱስ ወንጌል። ደሙን እንጠጣዋለን፣ ውሃው እንጠመቅበታለን። ዕለቱን ማያገባው ይሆናል። አቤት እንዴት ያለ ምስጢር ነው! በሚታይ አገልግሎት የማይታይ ጸጋ የሚገኘው ምስጢር ያሰኘው ጥምቀት ከዚህ የተነሳ አይደገምም። መወለድ አንድ ጊዜ ብቻ ነው። ሁለት ሶስት ጊዜ መወለድ አለ። ሁለት ጊዜ ተወልዳችኋል። አንድ ጊዜ ነው መወለድ። ግዝረትም አንድ ጊዜ ነው ለአብርሃም የተሰጠች ግዝረት። ሁለት ሶስት ጊዜ ግዝረት የለም። ጥምቀትም አንድ ነው። በኃጢአት በበደል ብናጎሰቆለው ከዚህ ወደ ሌላ ቦታ ደርሰን ብንመለስ ቀኖና ይሰጠንና በቄደር እናድሰዋለን እንጂ ያንን ጥምቀት እንደገና የምንወለድበትን ጥምቀት አንቀበልም። እንዲህ ያለ ምስጢር የሚከወንባት ናት። የምድር በምድር የሚሆነውን በሚታይ አገልግሎት የማይታይ ጸጋ የሚገኝበትን ስነግርህ ካላመንክ የሰማዩን ብነግርህ እንዴት ታምናለህ? በሰማይ ያለው እንዴት ልታምን ትችላለህ? እኛ ግን የምናውቀውን እንናገራለን፣ ባየነው ምን መሰክራለን። ምስክርነታችንን የሚቀበለው የለም፣ ምስክርነታችንን የሚቀበለው የለም ብሎ ጌታ እስከ ዕለተ ምጽአት የሚነሱትን ሁሉ እውነተኛ ምስክሮች ወክሎ ተናገረላቸው። ቤተክርስቲያን ከእግዚአብሔር ያገኘችውን ከአባቶቿ ያገኘችውን ትናገረዋለች። ምስክርነቷን የሚቀበል ካለ ሕይወት መድኃኒት ሆኖት በዚህ ሃይማኖት ጸንቶ ቀንቶ እስከ ዕለተ ምጽአት እስከ መንግስተ ሰማያት ይደርስበታል። ይሄንን ምስክርነት የማይቀበል እንኳን ቢኖር እሷ ግን እስከ ዕለተ ምጽአት ስትመሰክረው ትኖራለች። በጥምቀት ድህነት ነው። ሥላሴን በማመን ድህነት ነው። ሥጋዌን በማመን ድህነት ነው። ቁርባንን በመቀበል ድህነት ነው። ትንሣኤ ሙታንም አለ። በጎ ስራ ስሩ፣ ሃይማኖት ብቻ አያድናችሁ፣ ሃይማኖታችሁን አጽንታችሁ በጎ ስራ ሰርታችሁ ብትገኙ ትንሣኤያችሁ የክብር ይሆናል እያለች ስትመሰክረው ትኖራለች። የሚከተላት እንኳን ባይኖር እስከ ዕለተ ምጽአት ሄድን ስትናገረው ትኖራለች። በበዛው አይደለም አንድ ዓለም በሙሉ እንዳንድ መካሪ እንዳንድ ቃል ተናጋሪ ሆኖ እግዚአብሔርን ሲበድል ኖህ ብቻውን እኮ ነው የተገኘው ዓለምን ያተረፈው። በበዛው ይመስለናል አይደል? ከብዛት ጥራት አይደል? ለእግዚአብሔር ደግሞ በሃይማኖት በበጎ ምግባር ጥራት። ስለዚህ በምስክርነታችን አትቀበሉትም ብሎ የጥምቀትን ታላቅነት የጥምቀትን ምስጢር ተናገረ። እችን ጥምቀት ክርስቶስን የምታስመስለን ተመልከቱ። ቅዱስ አትናቴዎስ አንደኛው አረዳታችን ማንን ታስመስለናለች ያለ? ክርስቶስን ታስመስለናለች። እንዴት ነው ክርስቶስን የምታስመስለን? ቅዱስ ጳውሎስ በመልእክቱ ተናግሯታል። እኛ በጥምቀታችን ማንን እንመስለናል? አዲሱን ሰው ክርስቶስን ለብሰን እሱን እንመስላለን። በጥምቀት ከክርስቶስ ጋር በሞቱ ከተባበር ሞቱን በሚመስል ሞቱ ከተባበር ትንሣኤውን በሚመስል ትንሣኤው እንተባበራለን ይላል። በጥምቀት ከክርስቶስ ጋር ልንተባበር ነው። እያንዳንዳችን ወንዶች በ40 ቀን ሴቶች በ80 ቀን የተጠመቀ ክርስቶስን ታስመስለናለች አለ ቅዱስ አትናቴዎስ። ጥምቀት ማንን የመሰልንባት ናት? ክርስቶስን። ምን አይነት ምስጢር ይከወናል በጥምቀት? አጥማቂው 3 ጊዜ ብቅ ጥልቅ አድርጎ ያወጣል። መጀመሪያ ስርዓቱ ከምስራቅ ወደ ምዕራብ ያዞረናል። ከዚያ ከምዕራብ ሰይጣንን ያስክልና እንደገና ወደ ምስራቅ ይመልሰናል። ያዕቆብ ልብ በሉ፣ ከምስራቅ ወዴት አዞረ? ወደ ምዕራብ። ከምስራቃዊት ገነት ሕግ ትእዛዝ በመተላለፍ ወደ ምዕራብ ሲሆን መውረዳችንን ማሳየት የቀደመውን ነው የሚመሰክረው። ተመልከቱ ተፈጥሯችንን። ከዚያ እንደገና ደግሞ ወዴት ይመልሰናል? ወደ ምስራቅ ይመልሰንና ለአብ ለወልድ ለመንፈስ ቅዱስ ያሰግደናል። ያዕቆብ ከምዕራባዊት ሲኦል ክህደት፣ አምልኮ ጣዖት የባህሪ አምላክ ኢየሱስ ክርስቶስ ሰው ሆኖ በዚህ ወንጌል አስተምሮ ስርዓት ሰርቶ ጥምቀትን ቁርባንን ካህናትን ሾሞ እንደገና ወደ ምስራቅ ወንጌል ወደ ምስራቅ ገነት እንደመለሰን ምሳሌ። ከዚያ ምን ያደርገናል? ካህኑ ይቀበልና አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ይኩን ስምከ ገብረ ማርያም አጠምቀኪ በስመ አብ አጠምቀኪ በስመ ወልድ አጠምቀኪ በስመ መንፈስ ቅዱስ ይኩን ስምኪ ወለተ ማርያም ብሎ ይሰየናል። ድንቅ ነው። ስንት ጊዜ ብቅ ጥልቅ ያደረገ ክርስቶስን በምንድን ነው የምንመስለው? በሞቱ አይደል? በሞቱ ለመምሰል በሞቱ የምታስመስለው ምንድን ናት? ጥምቀት። ጌታ
የእኛን ሞት በሞቱ ሽሮ በመቃብር ስንት ቀን ቆየ? 3 ቀንና 3 ሌሊት። ከዚያ በኋላ ያወጣንና በአዲስ መጎናጸፊያ ይጠቀልለናል። የሚገርም እኮ ነው። አዲስ ልብስ ነው አይደል? ጥምቀት የሚሆነው ብቻ እንደው ምንድነው የሚሆነው? ነጭ ልብስ። ክርስቶስ ከመቃብር ተነስቶ ልብስ የተገነዘበትን ልብስ ትቶ ወደ ሰማይ መንግስቱን ለብሶ ተነሳ ይላል ቅዱስ መጽሐፍ። ብርሃን ለብሶ ብርሃን ተጎናጽፎ አይን የሚበዘብዝ ማየት እስኪሳናቸው ድረስ ልብሱን ግን ትቶት ተነሳ። እሱ ብዙ ምስጢር አለው ወደዛ አንገባ። በጥምቀት ከክርስቶስ ጋር በሞቱ ልንተባበር ነው የተጠመቀ። ይሄን ድንቅ ነገር ነው። ተመልከቱ። በሞቱ ልንመስለው ነው የተጠመቀ። ክርስቲያን የሆነው በምን ልንመስለው? ተናገሩ። በሞቱ ሞቱ አንድ ጊዜ የተደረገው አንድ ጊዜ ስላልሆነ አሁን ከፊታችን ሰሙነ ሕማማት ብለን 8 ቀን እናከብራለና 6666 ጅራፍ ተገርፎ የሾህ ዘውድ ተቀዳጅቶ ጨርቅ አገልድሞ ግንድ ተሸክሞ ሳዶር አላዶር ዳናት ያለ ራስ በተባሉ ችንካሮች ተቸንክሮ አቤት ሞቱ ከሌላ በላይ እኮ ነው። አንዱ ጅራፍ ከሰውነቱ አርፎ ሲነሳ ጅራፍ እንዳይመስላችሁ በዚያ በጅራፉ ብረት አለበት፣ አጥንት አለበት። አንዱ አርፎ ሲነሳ ስጋውን አንስቶት ይነሳል። ስንት ተገረፈ? 6666። አቤት እንዴት ነው! ይሄን ሁሉ ለማን አደረገው? የማን ፍቅር አገብሮት? የኛ ፍቅር አገብሮት። እንግዲህ ክርስቶስን በሞቱ ልንመስለው ነው የተጠመቀው። ዛሬ በክርስትናችን ምክንያት ፈተና ትንሽ ቁንጥጫ ሲደርስብን እኔ ነው የተመለከትከው። ክርስቲያን ሆነን አንዳንዶቻችን ምንም ነገር ሳይነካን ጽድት ብለን በዓል እያከበርን ፎቅ ሰርተን መኪና እየነዳን ደግሞ መንግስተ ሰማያት ልንወርስ ክርስቲያን ሆነን አይደለም። አሁን እኛ እግዚአብሔር ሊያባብለን በየምልኩ ክርስቲያኖች ሆነን አይደለም እየኖርን ያለው ታውቃላችሁ። እንደው ፈጽመን እንዳንጠፋ ሊያባብለን የሥጋችንን ነገር እያሳየ የያዘን ይመስላል። በዚህ ዘመን እንዴ የዘመነ ሰማዕታት አስቡ። የነ ቅዱስ ጊዮርጊስን፣ የነ ቅዱስ አርሴማን፣ የነ ቅዱስ መርቆሬዎስን ክርስትናቸው እንዲህ ነበር እንዴ? አሁንም ግን አለ ሰማዕትነቱ ሲወጣ ደግሞ አንድ ፌርማታ ወጣ ማለት ነው ከአዲስ አበባ። ክርስቲያኖች ምን ያህል መከራ እየተቀበሉ ነው። ክርስቲያን የሆነ መከራ ልንቀበል በሞቱ ልንመስለው ነው የተጠመቀው። አያችሁ፣ ጥምቀትን ብቻ አይደለም ሞቱንም ነገረው። በሞቱ የሚገኝን ክብር ነገረው። መቼም ማሩን ካላለፉ እሑድ አይገኝም ማለት ስቅለትን ካላለፉ ትንሣኤ አለ። አዎ ትንሣኤ የለም። መከራ መቀበል ያስፈልጋል። በተለይ ስራ ሃይማኖት መከራ መቀበል ያስፈልጋል። ስለዚህ ክርስቶስን የምታስመስለው ምንድነው? ጥምቀት ክርስቶስን ታስመስለናል። በሞቱ ተባብረናልና በዚህ ዓለም በስጋችን የሚደርስብንን መከራ በአኮቴት ተቀብለን ኋላ ስንነሳ ብርሃን ለብሰን ብርሃን ተጎናጽፈን ለነገሩ መከራውን ጠርተን የምናመጣው ብዙዎቻችን በራሳችን ፈቃድ ማለት የልባችን ሐሳብ የምንሻው ነገር ነው። ብዙ ጊዜ መከራ ወጥቶ የሚያመጣብን ፍላጎታችንን ተከትሎ ነው እንጂ እንደ ቀደሙት ዘመን አባቶቻችንና እናቶቻችን በሃይማኖት ምክንያት በጎ ስራ በመስራት ምክንያት የሚፈተን ያለ አይመስለኝም። በዚህ ዘመን ምን ፈልገው ነገር የአይን አምሮታችን የልብ መሻታችን ዓለም ጉድ ታደርጋ ወስና ጨምራናለች። ስለዚህ ዓለምን ስለምንፈልገው የምንፈልገው ነገር ነው ፈተና የሚያመጣው። ቢሆንም ግን ቅሉ መቼም በስሙ ተሰይመናልና ክርስቶስ ተብሎ ክርስቲያን አሰኝቶናልና የሚደርስብንን ሁሉ በአኮቴት እንድንቀበለው ያስፈልጋል። ጸጋውን ያድለን። ክርስቶስን እንድታስመስለን ጥምቀት የመጀመሪያ ልደታችን። አሁን እኛ ይሄንን ልደት አግኝተናል። ክብር ይግባው መድኃኒዓለም። ሁላችንም የዚህ ልደት ተሳታፊዎች ነን። ሁለተኛው ልደትሳ ስንት ልደቶች ነው ያሉት? ሶስት ልደቶች ነው ያሉት። ሁለተኛው ልደት ደግሞ ምንድነው? ቅዱስ ቁርባን ስጋውና ደሙ ልደታችን። ተመልከቱ። ዳግመኛ ካልተወለደ አብያት ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም። የመጀመሪያ ልደት ጥምቀት ነው። ሁለተኛ ልደት ደግሞ ምንድነው? ቅዱስ ቁርባን። ወንጌል ራሱ ኑሮ የወሰነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። መወለድ ለመኖር አይደል? ከእናታችን ማህፀን ስንመጣ ምን ለመሆን ነው ወደዚህ የመጣ ነው? ለመኖር። ለዛው ይሄ ጊዜያዊ ኑሮ ነው። መድኃኒዓለም ምን አለው? የዘላለም ሕይወት አለው። ገንዘብ የሚገኘው በቅዱስ ቁርባን ሁለተኛ ልደት። ይሄን ልደት ስንቶቻችን እየተሳተፍን ነው?
ነው። ገና አሁንም የመጀመሪያው ልደት አግኝተን በሁለተኛው ልደት ለመሳተፍ ቀጠሮ ላይ ነው። እንድንወለድበት እንድንታደስበት። ሸክላ ሰሪ ሸክላው ሲሰነጠቅባት ምን ታደርጋለች? ትፈጨውና እንደገና መልሳ አብኩታ ተሰራና ምን ውስጥ ትጨምረዋለች? እሳት። ለምን እሳት ውስጥ የምትጨምረው? እንዲበስልላት፣ እንዳይሰነጠቅባት፣ እንድትገለገልበት። ስጋው ደግሞ ምንድን ነው? እሳት። እሳት ማህያዊ ለርቱዓነ ልብ ለሌለ ይገብሩ ፈቃዱ አባህሪ ያቆስበው ለ ስጋውና ደሙን ሲያመሰጥረው ስጋውና ደሙ በሃይማኖት ሆኖ ለሚቀበሉት የሚያደርግ እሳት ነው። ሸክላው እንደታደሰበት ማለት ሸክላውን አደሰችበት፣ አብክታ ሰራችና ምን ውስጥ ጨመረችው? እሳት ውስጥ ታደሰና እንደገና ለአገልግሎት ማለት ታድሶ ያስፈልገን ሊያስፈልገን ደግሞ ታድሶ ያስፈልገን። ወደ ሃይማኖት እንዳትስኩ እነኛ ጉዶች ዘመን የወለዳቸው ጉዶች ቤተክርስቲያን አደሳለች እናደሳታለን እንደሚሉት አለ። እኛ መታደስ አለብን። ኃጢአት አስረጅቶናል እያንዳንዳችን። አሁን ወጣቶች ሆነ እንደምንመላለስ አርጅተናል እኮ። ዝሙት ያስረጀዋል፣ ክፋት ያስረጀዋል፣ ዘረኝነት ያስረጀዋል፣ ትዕቢት ያስረጀዋል፣ ፍቅረ ነዋይ ያስረጀዋል፣ ውሸት ያስረጀዋል፣ በጎ ነገር አውቆ አለመስራት ያስረጀዋል። ጾም፣ ጸሎት፣ ምጽዋት በጎ ነገር ማለት አውቀን ካልሰራ ነው ከኃጢአት እንኳን ምንም ሳንሰራ ብንቀር የራሱ ኃጢአት። ስንት ያረጀንበት ነገር አለ። ምን ዘርዝረን እንጨርሰዋል። ስለዚህ ምን ያስፈልገናል? መታደስ ያስፈልገናል። ሸክላ ሰሪዋ ሴት ቤተክርስቲያን ናት። ሸክላ ሰሪው ካህን ነው። ሸክላውኛ ሰውነት ነጣ አግኝቶታል፣ ጎስቁሏል። መታደስ ያስፈልገናል። የሚያድሰን ደግሞ ቅዱስ ሥጋው ክቡር ደግሞ እሱ ልት ያስፈልገናል። አሁን አብይ ጾምን ስትጾም ስንጾም ስንጸልይ እንደው ደጅ ስንጠራ ሰንብተን ልክ የፋሲካ ቀን ዶሮና በግ ላይ ስፍር አቤት ፋሲካችንን በበግ በዶሮ እሱ እኮ አለፈ አይደል? የፋሲካ የአይሁድ ፋሲካ በምን ነበር የሚከበረው? በበግ ነበር አይደል? እሱ አለፈ እኮ። እሱን ሽሮት ነው ክርስቶስ ፋሲካችን ክርስቶስ ተሰውቶልናል ያለው ቅዱስ ጳውሎስ። ፋሲካችን ክርስቶስ በምን ነው ፋሲካችንን እንድናከብር ያዘዘ? ተናገሩ በአንድ ድምፅ። ስለባትቀበሉትም ተናገሩ ግዴታችሁ። በምን እናክብረው? በሥጋው ደሙ። ፋሲካ የሚከበረው በክርስቶስ ሥጋና ደም። እንደው 55 ቀን ሙሉ ስትጾሙ ስትለፉ ቆይታችሁ ዶሮ፣ በግ፣ የበግ ሥጋ፣ የበሬ ሥጋ እዳሪ ተለውጦ ወዲያው ነው ሰውነት እንደው ከዳሪም በፊት ሰውነታቸው ራሱ ትንፋሻቸው ሁሉ ይለወጣሉ። የሞቱ እንስሳት መቃብር መሆን ማለት ነው በፈቃድ እንስሳቱ ሞተው እኛ ሆድ ውስጥ ነው የሚቀበሉት። አያችሁ? እኛ ወስደን እኛ ራሳችን መቃብር፣ እነሱ ደግሞ እኛ ሆድ ውስጥ። ከእንዲህ አይነት የዘልማድ ሕይወት መውጣት ያስፈልጋል። ይሄ ዘልማድ በቃ በልማድ የሚኖሩት ሕይወት። ሁለተኛው ልደታችን ቅዱስ ቁርባን ነው። ሥጋውን ደሙን መቀበል ነው። የሚያድን እሳት ነው ያለው። በሽተኞች ናቸው አይደል? መድኃኒት የሚያስፈልጋቸው አይደለም? እና ታዲያ በሽተኞች አይደለም እንደኛ? ለምንድን ነው በሽተኞች መሆናችንን በምላሳችን ብቻ የምንናገረው? በተግባር በሽታችንን ተናግረን መድኃኒቱን ለምንድን ነው የማንወስደው? ሥጋው ደግሞ ለምንድን ነው የማትቀበሉት? ለሥጋው ደግሞ የተዘጋጀ ሕይወት ለምንድን ነው የማናኖረው ለራሳችን? ኃጢአት መስራት እኮ ቀጥር ነው አይደል? ብሰናከልስ ብለን ገና ብሰናከልስ ለምን የሚለውን ሐሳብ በህግናቸው ገና አልጨረስነው አላ ያዘጋጀነው ነገር አለ። ገና ራሳችንን በንስሐ አድሰን ሥጋውን ደግሞ እንድንቀበል በዚህ ልደት እንድንወለድ መድኃኔዓለም ይርዳን። ሶስተኛውና የመጨረሻው ልደት ምንድን ናት? በዮርዳኖስ አምሳል ከዓይናችን የምትወጣ እንባ። እቺ ትጨንቃለች አይደል? እቺኛዋ ልደት ትጨንቃለች። በዮርዳኖስ አምሳል የምትወጣ የኃጢአትን ጥላሸት የምታጥብ እንባ አላችሁ? ታለቅሳላችሁ? እንባ ካላችሁ ታጠላችኋል። ግን እኛ የሚያስለቅሰን ሌላ ነገር ማልቀስም አናለቅሳለን። ግን የምናለቅስበት ነገሩ የተለየ ሆኖ ነው እንጂ ታለቅሳለን። የሚያስለቅሰን ግን ሌላ ኃጢአታችን አስለቅሱን አስቆዝሞን ያውቃል። አዳም ለቅሶ 100 ዓመት ነበር። 100 ዓመት ነው ያለቀሰው። የሚገርማችሁ እንባ አልቆ ደም አልቆ እጅ እስኪወርደው ድረስ 100 ዓመት
አቤት እንዴት ያስደንቃል! ይሄ ቅዱስ በረከቱ ይደርብን። ግን ለቅሶ በገነት የነበረ ተድላ ቀረብኝ ብሏል። እበላ ነበር እጠጣ ያለ ስራ ይሰራ ነበር አለ። በገነት ይሰራ ነበር እንዲያለ ወጥቶ ወርዶ በወዙ ነበር የሚበላው። በፍጹም የሚገርማችሁ ነገር የሚበላው እጽዋት ነው፣ አትክልት ነው። አንዱን ይቆርጠውና ከዚያ እንደገና ደግሞ መልሶ ይተካለት። ጣዕሙ የተለየ ነው። አሁን እኮ ጸጋቸው ተገፎ ነው እነ ሙዝ እነ ማንጎ እነ ብርቱካን ጸጋቸው ተገፎ ጸጋቸው ሳይገፈፍ የነበረውን አስባቸው ጣዕማቸው ዘመን ስናስበው በህሊናቸው አሁን ተረግመን ወደ ምድረ ፋይዳ ስንወርድ እንዲህ ከሆኑ ሳንረገም በፊት የነበረ ጣዕማቸው ምን ይመስል ያንን ማሰብ ነው። እንግዲህ ይሄንን እየተመገበ በተድላ ነው። ልብሱ ብርሃን ነው። ስለ ልብስ አያስብ። ጸሎት ነው። መዓልቱ ሌሊቱ እግዚአብሔር ለመላእክት ማመስገን ነው ከመላእክት ጋር። ይሄን የቀረበት ሲመጣ ምን አደረገ? በአርሶ ቆፍሮ ወጥቶ ወርዶ እንዲበላ ላይ ተፈረደበት። እሱን አይደለም ግን አዳናስብ ያኛውን ህግ በመተላለፌ መብላት መጠጣት ቀረብኝ፣ ተከብሮ ከብሮ መኖር ቀረብኝ ብሎ አይደለም ለቅሶ 100 ዓመት ያስለቀሰው ህግ እግዚአብሔርን ተላለፈ። ፈጣሪን አሳዘንኩት፣ ፈጣሪን በደልኩት ብሎ 100 ዓመት አለቀሰ። እንደ 100 ዓመቱ ይቅር መቼም አንኖረው 100 ደቂቃ ቆዝመን ይሁን ስለበደላችን ራሳችንን አስበን የወቀስንበት ጊዜ ነው 100 ደቂቃ። ታድርግ ያለኝን አድርጌ ዛሬ ፈጣሪን በደልኩት ብለን ውስጣችን ያዘንበት ጊዜ ኖረ ይሆን? የተከዘበት ጊዜ ኖረ ይሆን? እንደውም ኃጢአት ስኳር እያለችን ነው የምንሰራት አይደል? እየጣፈጠች በዚህ ጊዜ አለቀሰ። በዮርዳኖስ አምሳል የምትወጣ እንባ፣ እቺ በስተይ የምትወጣ እንባ ኃጢአትን ስታጥብ፣ ሰውነትን ስትቀድስ፣ ነፍስን ስትቀድስ፣ ስታነጻ አይን አታሳብጥ። አንዳንድ ሰው አልቅሶ አይኑ ይቀላል፣ አልቅሶ አይኑ ያብጣላል። ምክንያቱም የሚያለቅሰው በስጋዊ ነገር ነው። በመንፈሳዊ ነገር ስለ ኃጢአት የሚለቀሰው ልብሱ ግን አይን አያሳብጥ። ማንን እናስታውሳለን? ከቅዱስ መጽሐፍ ማርያምን ተፍረት በእንባዋ ምን አደረገች ነው እንዴ? ንብብራችኋል ወንድሞች እህቶች፣ በእንባዋ ምን አደረገች ነው? እግር አጠበች። እግር ለመታጠብ ስንት ጆግ ውሃ ነው የምትፈጁት? አጠበች ሲባል እኮ ጠብ አደረገች አጠበች ነው የሚለው ቅዱስ ወንጌል። ነገር እያሳመረ እንዳይመስላችሁ የእውነት ነው። በእንባዋ ያጠበችው የጌታ ነገር በእንባዋ አጠበች። የዛን ያህል እንኳን ማውረድ ባይቻለን አንዳንድ ዘለላ ነው። በዮርዳኖስ አምሳል የሚወጣ ነፍስን ስጋን የሚቀድስ ከኃጢአት የሚለይ ዲያብሎስን የሚያቃጥል እንዳትል እኮ በጣም ብዙ ጥሮ ነበር ዲያብሎስ። በዚህ ነው እንደምትታረቀው መንገድ ስትጀምር ያልወስጥሩ ሽቱን ገዝታ መጀመሪያ ታሪኩን ታውቁታላችሁ። መልካም ናት። ራሷን አይታ አደነቀችና አንድ ሰዓት ሙሉ በወጣ ተደነቀችና በኋላ ግን መስታወቱ ራሱ ምን ዋጋ አለሽ? ትሞቻለሽ፣ አፈር ገንፎ የምትቀለብ ትሆኛለሽ፣ በነፍስ የሚፈረድብሻል ሲላት ደረገጠችና ምን ባድርግ ይሻለኛል አለች። ወደ ህዲነ በዘመኗ ታርገ ለከ ኃጢአትከ ታርገ ለከ ኃጢአት ጌታ ተገልጦ ነበርና ወደ እሱ እጅ ኃጢአት ስርየት አገኝ ብላ ልትሄድ ስታስበው ባዶ እጇን መሄድ ከበዳት። ምን ገዛች? ሽቱ የአልባስጥሩ ነገስታት የሚቀባ ሽቱ። ያኔ እዛ ስትሄድ ሀጅሮ ከመንገድ ጠበቃት። ወዴት ነው እየተጣደፈች የምትሄድ ብሎ ከለመደቻቸው ወንዶች ባል የተለየ ነገር ያየባት አይቶባት የማያውቀው ነገር ስለተገለጠበት ከለመደቻቸው ወንዶች በአንዱ ተመሰለና የት ነው የምትሄጂው አለ። ዝም ማለት የት እንደምትሄጂው እኮ አውቃለሁ። ከሩቅ ሀገር አንድ ወንድ እንግዳ መጥቶ እሱ ልትቀበይ የምትሄጂው አለ። አዎ አለችውና አልፎ ሄደ። እንዴት ነው ዛሬ ምስጢር የሆነች ሴት አለና እልፍ ብሎ ቀድሞ ከለመደቻቸው ወንዶች በመካከለኛ ባለጸግነት ባለ ወንድ ተመስሎ ተገለጠለት። ሰላም አለትና ወዴት ትሄጃለሽ አላት። ዝም ለሰይጣን መልስ ይሰጣል። ለነገረኛ ሰው ጀርባህን ስጠው። ሰይጣን ነው ለሰይጣን መልስ አይሰጥ። ዝም አለችው። የት እንደምትሄጂ አውቃለሁ። በእጅሽም የሆነ ነገር ይዛዎችን ትንሽ ነገር ሰጥተሽ ብዙ የምትቀበይ ወንድ መጥቶ እሱን ልትቀበይ ነው የምትሄጂው አለ። አዎ አለችውና አልፎ ዛሬች ሴት ምንድነው ምስጢር የሆነችብኝ ምክንያቷ ቆያልና ነው ልፍ ካለች በኋላ ቀድሞ ከለመደቻቸው በጣም ባለጸጎች ከሆኑ በሆኑ ወንዶች በአንዱ ተመስሎ ተገለጠላት። ወዴት ትሄጃለሽ አለ። በሰይጣን ዝም
የት እንደምትሄጂ አውቃለሁ። ይጠይቃል፣ ይመልሳል ራሱ። ዝም ስትሉት አንድ ሰው በነገር መጥቶ ዝም ስትሉት ተበሳጭቶ ራሱን በራሱ ተናግሮ ይሄዳል። ይሰርባችሁ ሰው ሲመጣ ሲሰርባችሁ ዝም በሉ፣ ራሱ ተበሳጭቶ ተመልሶ ይሄዳል። የት እንደምትሄጂ አውቃለሁ። ከሩቅ ሀገር የመጣ እንግዳ መጥቶ እሱ ልትቀበይ ነው የምትሄጂው አለ። አዎ። ፍቅሩ ያላለቀለት ወንድ መጥቶ እሱ ልትቀበይ ነው የምትሄጂው አለ። አዎ አለችው። ሶስቱንም እኮ ጋር አዋልሽኝ አለ። ሶስቱንም የተገደጠና ራሱ አዎ ልክ ነህ እኮ ሶስቱንም አልተሳሳትክም። ከሩቅ ሀገር የመጣ ያልከው እንግዳ እውነት ነው። ከየት ነው የመጣው? የምትሄድለት እንግዳ ከየት ነው የመጣው? ከሰማይ። አደራ ጥብቅ ሰማይ ርቅ ሲባል ሰምታችሁ ታውቃላችሁ? ለክታችሁ ታሉ? የሰማይ ርዝመቱን የሚያውቃል አባ ሕርያቆስ የሰማይ ርዝመቱን የሚያውቅ የለም ብሎ አይታወቅም። ከሩቅ ሀገር የመጣ ያልከው እንግዳ እውነትህን ነው። የመጣው ከየት ነው? ከሰማይ ነው። ከሩቅ ነው የመጣው። ደግሞ ጥቂት ሰተሽው ብዙ የሚሰጥሽ ነው ያልከው እውነትህን ነው። አሁን ሄጄ ጥቂት ላለቅስ ነው፣ እሱ ደግሞ ብዙ ኃጢአቴን ይተውልኛል። ደግሞ ፍቅሩ ያላለቀለት ወንድ ነው ያልሽኝ ያልከኝ እውነትህን ነው። አንተ ምን ተብሎ ተነግሮለታል? እሱ ፍቅር ሰሐቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት። ፍቅር ኃያል ወንድን ከዙፋኑ ሳበው የት አደረሰው? እስከ ሞት አደረሰው። እስከ ሞት ድረስ የሚወደን የታመነልን ፍቅሩ ያላለቀለት ከሩቅ የመጣ ጥቂት ሰጥቼ አልቅሼ በእባይ ስሬት የማገኝበት ኢየሱስ ክርስቶስ ነው። ስሙን ስትጠራበት እነጢስ ተነው እንደ ጉንበሉ ጠፋበት ይላል መድኃኒዓለም ስሙ ይተመሰገን። ከዚያ ስታመልጠው ሄደና ደግሞ በዚያ በስሙን ለምጽ አደረና ቤትህን ታለቅስባለች እንዳታስገባታል። አንኳኩታ ሲከፍት ተመለከታት። ሰው ሁሉ የሚያውቃት ነው። ከዛ ምን ልትሰሪ መጣሽ አላት። ጌታዬ ሲወጣ አግኝ እንጂማ አትገቢ። ምክንያቱም እንዲሆን መስዋ ከገባች ቤቱ ድረስ እሱ ግን እኮ ረከሰ ነው። በመርከስ ምክንያት ለምጽ የወጣበት እኮ ሊወላችሁ ሰይጣን ክፋቱ ታያችሁ። የራሳችንን ደብቆ የነገሌንና የነገሌትን ነው የሚያሳየን። እገሌ እኮ ብለን ጣታችንን ወደ ገሌ ስናመለክት ሶስቱ እኔ እጥፍ ሰርቻለሁ ማለት ነው። ክፋቱ የራሳችንን አያሳየን። የራሳችንን ግበል ያስወጣንና የሌሎችንን ትንኝ ነው እንድናጣራ የሚያደርገን። ምን አገባን? ያገባችኋል? እናንተ ናችሁ ፈራጅ። ፈራጅ ማን ነው? እግዚአብሔር። ከዛ ሂጂ ሲመጣ ታገኘዋለሽ አለ። እሷ ግን ቆመች። በሩን ዘግቶ ሄዶ ቁጭ አለ። በር የማይዘጋበት መጋረጃ ተገን የማያደርገው መድኃኒዓለም በቆመችበት ተመለከታት። ሁላችንንም ይመለከታል። በውጭ የቆመችውን አስገባታልና አዘዘላት። መድኃኒዓለም ከከፈተ ማን ይዘጋል? ይዘጋል? የለም። እኔ ድሬ ተዘግቶብኝ እንዲሆን በዚህ ወጥቼ በዚህ ወርጄ ምናምን የምትሉ ሰዎች መድኃኒዓለም ሊከፍትላችሁ ለምን ደጅ ጸሙት። እሱ የከፈተውን ማንም አይዘጋው። ከፈታሉ ስሙን በር ከፈተ እያጉረመረመ። እሷ ግን እንደገባች ሄደችና እግሩ ስር ተደፋች፣ አለቀሰች። በእንባዋ ምን አደረገች? እግሩን አጠበች። እንባዋ ብቻ ነው እንደሚያስደንቀው። ሽቱን ሰበረችና ከራስ ፀጉር እስከ እግሩ አፈሰሰችው። ብልቃጡን ሰበረች። የሚያስደንቅ እኮ ነው ቅዱስ ወንጌል በሆነ በእንባዋ እግሩን አጠበች። ከዚያ ደግሞ ብልቃጡን ሰበረችና ሽቱን አፈሰሰችለት። አቤት እቺ ሴት እንዴት ድንቅ ናት! እንዴት ያለ የታደለ አይን ነው! የዚች ሴት አይን የታደለ አይን ነው። ጌታውን ለማጠብ የሚበቃ እንባ ያፈሰሰ። ይሄ ልደት ልዩ ልደት ነው። ሶስተኛ አደረገው ቅዱስ አትናቴዎስ ይሄን ልደት ይወጣ። እግሩን አጠበችበት፣ ሽቱን ሰብራ ለሷ አቀረበችለት ያባስጥሩ ሽቱ። ከዚያ እቺ ሴት ማን እንደሆነች ቢያቀሩ እንኳን ይሄንን ስታደርግ እግሩን ሊያስነካ አያስደረሳትም ነበር። አሁንም ደግሞ ይጓጓራ በርባል በልብ ይወላችሁ አለበታለብ እኮ እግዚአብሔር ማለት አደረገልን። እግዚአብሔር ይቀርላል። እኛ ለሌሎች ለምስቀኞች እንሆናለን። አናቃትም እንዴ? በመንደር አናቀው እንዴ? በሰፈር ምንለው ሰው እንዳይኖር። ከዚያ የልቡን የሚያውቅ መድኃኒዓለም ስምዖን ጥያቄ ሊጠይቅ ይቻላል ጌታውን። አንድ አበዳሪ ሁለት ተበዳሪዎች ነበሩ። አንዱ 500 አንዱ 50 ዕዳ ነበረባቸው። ሁለቱም መክፈል አልቻሉም። ለሁለቱም ተወላቸው። ለማንኛውም የበለጠው ጥዩ የወደደ ይመስልሃል? ጌታ 500 የተወለተ ይመስለኛል አለ። መልካም ብለሃል። እቺን ሴት ታያታለህ። እኔ ወደ ቤት ገባሁ፣ አንተ ለእግሬ ለእጄ ውሃ ሰጠኝ። እሷ ግን በእንባ ውሃና እንባ አይነጻጸሩም እኮ።
እንባ የምን ውጤት ነው? የሕዋሳቶቻችን ሁሉ ውጤት እኮ ነው እንባ። ከልብ ካለቀሱ ከልብ ካላለቀስን በጣም ማለት ነው። የሕዋሳቶቻችን ሁሉ ውጤት ነው እንባ። አንተ ውሃ ሰጠኸኝ፣ እሷ በእንባዋ ግን አጠበች። አንተ ማበሻ ጨርቅ አልሰጠኸኝም፣ እሷ ግን ከፀጉሯ ውበቷን ላይ ያለው የጣለችው መድኃኒዓለም እግር ስር። አንተ ራሴን ዘይት አልቀባኸኝም፣ እሷ ግን ከሽቱና ከዘይቷ ጋር የትኛው ይበልጣል? አሁን እንኳን ተነጻጽረው ዘይትና ሽቱ እኩል ሆኗል። አሁን ተነጻጽረዋል። ብልቃጧን ሰብራ እንባዋን አፍስሳ ከፈጣሪዋ ታለቀች። ሶስተኛዋ ልዕልት በዮርዳኖስ አምሳል የምትወጣው ዮርዳኖስ ዮርና ዳኖስ የተባሉ ውሃዎች የሚገናኙባት ናት። መጨረሻው አይታወቅም። ጌታ የተጠመቀባት ያቺ ቦታ ዮርዳኖስ ወደ ውጭ አትወጣም፣ እዛው ነው የምትቀረው። ያስደንቃል። በዮርዳኖስ አምሳል ከሰውነት የምትወጣ አያችሁ። ስትወጣ ታስተቀቃለች፣ ስትወርድ ዮርዳኖስ ነቋ ስንት ነው? ሁለት ነው። ከሁለት አይኑ የምትወጣ ስለሆነ እኮ ነው በዮርዳኖስ አምሳል ነው። ከዚያ ተወጣና ሰውነትን ታጥራለች። ያለ መሰቀቅ የምትወርድ ልክ እንደ ሰን ውሃ እንደ ምንጭ ውሃ የምትወርድ ሆና ሰውነትን አጥራ ነፍስን ቀድሳ ከፈጣሪ ጋር የምታወዳጅ ናት። ይቺ ልደት ለክርስቲያኖች የተሰጠች ናት። ለእኛስ በስጋ ለተወለድን ለእኛ ስንት ልደቶች አሉን? ሶስት። አንደኛ ክርስቶስን የምታስመስለን ጥምቀት፣ ሁለተኛዋ ምንድን ናት? ስጋውና ደሙ። ሶስተኛስ በንስሐ የምትሆን እንባ። ልጅ ኃጢአትሽ ተሰረየችልሽ በሰላም ሂጂ አለና አሰናበታት። መድኃኒዓለም ኃጢአታችንን በደላችንን ይቅር ይበለን። ኒቆዲሞስን እንደጎበኘው እኛንም ይጎብኘን። በመንፈቀ ሌሊት ተግቶ ሄዶ ፈጣሪውን አግኝቶ እስከ መስቀል ድረስ ነው የተከተለው። በዕለተ ዓርብ የቁርጥ ቀን ወዳጅ ነው ኒቆዲሞስ እኮ ታውቃላችሁ። የቁርጥ ቀን ወዳጅ እኮ ነው። እንዲህ 5 ገበያ ሕዝብ 5 ውስጥ ሁለት አሳ አምርክቶ 12 ፍርፋሪ ሲያስነሳ ካላነገስን ብሎት ከቦት የነበረው ብሎ ከተሰቀለ በኋላ ከመስቀሉ ስር እናቱ ከመስቀሉ ስር ዮሐንስ አንዳንድ ቅዱሳት አንስት እናቶች ተገኙ። መጨረሻ 11 ሰዓት ደግሞ ክፎች አሉ ድርሳነ ማህይ በቃ የሚያወርደውና ዘመድ ከሌለው በእሳት እናቃጥለዋሉ በመስቀል እንደተሰቀለ ስጋው። ከዚያ ዮሴፍና ኒቆዲሞስ መጥተው ከአይሁድ ተከራከሩ። ከጲላጦስ ተካሰው ስጋውን ከመስቀል አውርደው በበፈታ ገዩ። ወዳጅ የሚለየው በመከራ ጊዜ ነው። የመከራ ጊዜ ነው ወዳጅ እንጂማ ድንኳን ሲተከል እኮ እንኳን ሰው ሐሞራ ይመጣ አይደል? ድንኳን ስትተክሉ የሆነ ነገር አባችሁ ስታበሉ ስታጠጡ ምን ችግር አለ? ሐሞራም ይመጣል እንኳን ሰው። ዘመድ እውነተኛ ወዳጅ በመከራ ጊዜ። ኒቆዲሞስ እውነተኛ ወዳጅነቱ ተገለጠ። እየተደበቀ ሄደ የነበረው አይሁድን ፈርቶ ደግሞ እንዳይነቁት አልተማረም። እንደኛ ተምሯል ስለበለው እንዳይነቁት እንዳሴ ከንቱሽቶ ነው። አሁን ግን የቁርጥ ቀን ሲመጣ ወዳጅነቱ ተገለጠ። አቤት የቁርጥ ቀን ወዳጆች አድርገን እኛን ለቤተ ክርስቲያን የቁርጥ ቀን ወዳጆች አድርገን፣ ለሃይማኖታችን የቁርጥ ቀን ወዳጆች አድርገን፣ እርስ በርሳችን ለራሳችንም ለሰዎችም የቁርጥ ቀን ወዳጆች እንድንሆን እግዚአብሔር ይርዳል። የቁርጥ ቀን ወዳጅ ሆኖ ጌታን ሲገንዝ እንዳይሆን ልማድ በግነዝ በጀመረ ጊዜ አይኖቹን ግልጽልጽ አድርጎ መድኃኒዓለም እንዴት ተብሎ በፊት ትገንዙኛላችሁ ዮሴፍ ኒቆዲሞስ ደነገጡ። በግንባራቸው ፍግም ብለው ሰደዱ። ከወደቁበት አነሳቸው። ምን እያለ እንደምዝህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመው ዘወልደ ማርያም ቅዱስ ድንግል ተሳለም ለተጠምቀ ዮርዳኖስ ተሰቀለ የበጽ መስቀል ተሳለም ለተንሳሙ ታና መሳለስተ ታርገ በሰባቱ ተሰማያቱ ነበረ በማና አቡ ዳግመ ይመጽ በሰባት ይቆንን ሕያዋን ሞታነ ተሳለም በጊዜው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም ለይኩን እያላችሁ እያመሰገናችሁ ገንዙኝ እንጂ አላችሁ። የተንጸፈጸፈ ደሙን ሳሙት። ዮሴፍ ኒቆዲሞስ ወዳጆች እንዲህ እንደሳማችሁ እኔም በዕለተ ምጽአት በአደባባይ እሰማችኋለሁ። በመለኮት አፍ ሊሳሙ ቃል ተገባላችሁ። እንዳከበራችሁን አከብራችኋለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ርስት አወርሳችኋለሁ አላቸውና መድኃኒዓለም እስከ ጊዜው ድረስ ዓይኖቹ በሞት ተያዙ። እስከ መቼ? እስከ 3 ቀን ድረስ። ከዚያ ይህንን ምልክት ካየ በኋላ ከአይሁድ ማህበር ምን አለው ኒቆዲሞስ? ጌታን እስከ መጨረሻ ሰማዕት እስከ መሆን ደርሶ ነው የተከተለው። ከሐዋርያት አልተለየም። መንፈስ ቅዱስን ተቀብሎ ሐዋርያትን ተከትሎ አገልግሎ ነሐሴ 3 ቀን አርፏል። በረከቱ ይደርብ። አማላጅነት ባይለየን እንግዲህ በጣም ረጅም ሰዓት ይዣችኋለሁኝ። እንግዲህ ይቅርታ አድርጉልኝ። የሰማነውን በልቦናችን ይሳልብን ያሳድርብን። በስጋ ለተወለድን ለእኛ
ስንት ልደቶች አሉ? 3 ልደቶች አሉ። ልደቶቻችንን ጠብቀን ከብረንባቸው እንድንከብር የቅዱስ አትናቴዎስ አምላክ እግዚአብሔር ሁላችንን ይርዳን። በመምህራችን ያሉ ያስተማረን የመከረን አባቶቻችን የእኛም አምላክ ለባህሪ ቅዱስ እግዚአብሔር ስም የተከበረ የተመሰገነ ይሁን። ቃለ እግዚአብሔር